ሴዶ ማርሻል ኩላሊትን መሸጥህ ነው። አላህ ይሁን። እሺ መውሊድ ይከበር የሚል መረጃ ከቁርአንና ከሐዲስ ካመጣችሁልኝ ወላሂ እኔ ኩላሊቴም ሽጬ ቢሆን 10 በሬ አርጄ ምስኪኖችን አበላለሁ። ቢድዓ የሆኑ ከቁርአንና ከሐዲስ ጋር የማይጋጩ ሁሌም የምንገለገልባቸው ነገሮች አሉ። ምክንያቱም ቢድዓ ሁለት አይነት ስለሆነ ጥሩ ቢድዓ አለ፣ መጥፎ ቢድዓ አለ። ጥሩ ቢድዓ አለ፣ መጥፎ ቢድዓ አለ። ለማንኛውም የኩላሊቱ ጉዳይ ይቆይና ማስረጃዎችን እስኪ እንመልከታቸው። በመጀመሪያ ሰዒድ ወይም ሴዶ የጠየቀው ጥያቄ ምንድነው? ከቁርአንና ከሐዲስ ነው። መውሊድ ይከበር የሚል መረጃ ከቁርአንና ከሐዲስ ካመጣችሁልኝ ወላሂ እኔ ኩላሊቴም ሽጬ ቢሆን 10 በሬ አርጄ ምስኪኖችን አበላለሁ። ይህ ግለሰብ ያመጣው ማስረጃ ከቁርአንና ከሐዲስ ውጭ የሆነ ማስረጃ ነው ያመጣው። የቁርአን ነጠብጣብ ነው ያለው። ለምሳሌ ያክል የቁርአን ነጠብጣብ ቢድዓ ነው። ናም ጥሩ ቢድዓ ነው። ከታበለ 2 ነጥብ ከባለታች 1 ነጥብ ከጂም በታች 1 ነጥብ ያሉት እነዚህ ቁርአን ውስጥ የሚገኙ ነጥቦች ቢድዓ ናቸው። ከቁርአንና ከሐዲስ ለመውሊድ ማስረጃ ማለት መውሊድ የሚከበረው በአላህ ትእዛዝ ነው ወይስ በነብዩ ሰለላሁ ዐለይሂ ወሰለም ትእዛዝ ነው? ይህ ትእዛዝ ካለ ከቁርአንና ከሐዲስ አምጡ ነው ማስረጃው። ነገር ግን የቁርአን ነጠብጣብ ብሎ ያመጣበት ምክንያት ምንድነው? የቁርአን ነጠብጣብ አዲስ ቢድዓ ነው። ስለዚህ ሙስሊሙ እየተጠቀመበት ነው። ልክ እንደዚሁ መውሊድም ደግሞ አዲስ የሆነ መልካም ቢድዓ ነው። ምክንያቱም ቢድዓ መልካም ቢድዓና መጥፎ ቢድዓ ተብሎ ስለሚከፈል አለ። ጥሩ ቢድዓ አለ፣ መጥፎ ቢድዓ አለ። በመጀመሪያ ለዚህ ንግግሩ ምንም አይነት ማስረጃን አያገኝም። ነብዩ ሰለላሁ ዐለይሂ ወሰለም ቢድዓን ሁሉም ቢድዓ ጥመት ነው ያሉት። አሁንም ቢሆን ሁሉም ቢድዓ ጥመት ነው። ይህንን የነብዩን ሰለላሁ ዐለይሂ ወሰለም ትክክለኛ ንግግራቸውን በትክክለኛ ሐዲስ የጸደቀ ንግግራቸውን ለማፍረስ የሚያመጡት ማንኛውም ማስረጃ ውድቅ መሆናቸውን እያየን ነው። አሁንም ወደፊትም እንመለከታለን። ነብዩ ሰለላሁ ዐለይሂ ወሰለም ስለ ቢድዓ በዲን ላይ ስለሚሰሩ አዳዲስ ተግባራት ሲናገሩ አንድም ቀን ቢድዓቱን ሐሰና መልካም የሆነ ቢድዓ ብለው ተናግረው አያውቁ። ለምሳሌ ሁሌም በጁማዓ ኹጥባቸው ላይ የሚደጋግሙትን ንግግር በምንመለከትበት ጊዜ ምን ነበር የሚሉት? ወኢያኩም ወሙሕደሳቲል ኡሙር፣ አደራችሁን ከጉዳዮች አዳዲስ ነገራቶችን ተጠንቀቁ። ወኩለ ሙሕደሰቲን ቢድዓ፣ ሁሉም አዳዲስ ነገር ቢድዓ ነው። ወኩለ ቢድዓቲን ضላላ፣ ሁሉም ቢድዓ ደግሞ ጥመት ነው ብለው ነው የተናገሩት። በዲን ላይ የሆነ አዲስ ነገርን አላህ ያላዘዘበትን መልእክተኛው ያላዘዙበትን አዲስ ነገር ማስገኘት ማለት ሸሪዓን መደንገግ ነው። ሸሪዓን መደንገግ ደግሞ የአላህና የመልእክተኛው ስራ ነው። በሸሪዓ ላይ የምንፈልገውን ነገር መደንገግ አንችልም። ለዚህ ነው አላህ Subhanahu Wa Ta'ala የመካ ሙሽሪኮችን የሚሰሩትን አዳዲስ ተግባራት ሲያወግዝባቸው አም ለሁም ሹረካኡ ሸረዑ ለሁም ሚነ ዲን ማ ለም የእዘን ቢሂላህ፣ ለነሱ ተጋሪዎች አሏቸው እንዴ አዳዲስ ነገራቶችን የሚደነግጉላቸው ብሎ ያወገዛቸው። ስለዚህ ቢድዓ ጥሩና መጥፎ አለው የሚለው ንግግር የነብዩ ሰለላሁ ዐለይሂ ወሰለም ንግግር የሰሐቦችም ንግግር ሳይሆን በዲን ላይ ነብዩ ሰለላሁ ዐለይሂ ወሰለም የከለከሉትን አዳዲስ ነገራት ማስገኘት የሚፈልጉ ሰዎች ንግግር ነው። በዱንያ ጉዳይ ላይ ከሆነ የፈለግነውን አዳዲስ ነገራትን መስራት እንደምንችል ነብዩ ሰለላሁ ዐለይሂ ወሰለም አመላክተዋል። ዲንና ዱንያን እየቀላቀሉ ለራስም ተወዛግቦ ሰዎችን ማወዛገብ አግባብ አይደለም። ነብዩ ሰለላሁ ዐለይሂ ወሰለም ምናሉ? አንቱም አዕለሙ ቢአምሪ ዱንያኩም፣ በዱንያ ጉዳዮቻችሁ ላይ እናንተው አዋቂዎች ናቸው። ስለዚህ በዱንያ ጉዳይ ላይ ከሆነ መስመሩ ክፍት ነው። በዲን ጉዳይ ላይ ከሆነ ግን የሻሪዑ ትእዛዝ የሌለበትን ስራ እንድንሰራ አልተፈቀደልንም። ከማ ቃለ ነብዩ ሰለላሁ ዐለይሂ ወሰለም መን አሚለ አመለን ለይሰ ዐለይሂ አምሩና ፈሁወ ረዱን፣ የኛ ትእዛዝ የሌለበትን አንድን ስራ የሰራ ያ ስራው ተመላሽ ነው። የነብዩ ሰለላሁ ዐለይሂ ወሰለም ልደትም ይሁን የነብዩላህ ዒሳ ልደትም ይሁን የነብዩላህ ሙሳ ልደትም ይሁን ማንኛውም የነብዩ ሰለላሁ ዐለይሂ ወሰለም ትእዛዝ የሌለበት ተግባር ምንድነው? ስራው ተመላሽ ነው ተብሏል። ይህ በምን ጉዳይ ነው? በዲን ጉዳይ ዒባዳ ነው አምልኮት ነው ብለን በምንሰራው ጉዳይ ላይ ነው። ነብዩ ሰለላሁ ዐለይሂ ወሰለም ቢድዓን ሲከለክሉ እየከለከሉ ያሉት አንድ ሰው ዒባዳ ነው አምልኮት ነው ብሎ ወደ አላህ እቀርብበታለሁ ብሎ የሚሰራውን ስራ ነው። እንደዚህ አይነት ስራዎች ከሆኑ አዎ ነብዩ ሰለላሁ ዐለይሂ ወሰለም ትእዛዝ የሌለበት ስራ ቢድዓ ነው የሚሆነው። ልብ ብላችሁ አስተውሉ። የቁርአን ነጠብጣብ በራሱ ዒባዳ ነው ወይስ ዒባዳ የሆነ ነገር ለመስራት የሚያቀልልን የሆነ መንገድ ነው? ይህንን በምንመለከትበት ጊዜ ልዩነቱ በደንብ ግልጽ ይሆንልናል። ማለትም የሆነ የታዘዝንበት የሆነ ዒባዳ አለ። ከዚህ ውጭ ደግሞ ያንን ዒባዳ ቀለል ባለ መንገድ ለመስራት የምንጠቀምባቸው መንገዶች አሉ። አላህና መልእክተኛው ያዘዙን ነገር ራሱ ዒባዳ ነው። እነዚህን ዒባዳዎች ቀለል ባለ መንገድ ለመስራት የምንጠቀምባቸው መንገዶች ደግሞ በራሳቸው በዛታቸው ዒባዳ አይደሉም። ከታበለ 2 ነጥብ ከባለታች 1 ነጥብ ከጂም በታች 1 ነጥብ የቁርአን ነጠብጣብ ራሱ ዒባዳ ነው አይደለም።
ታዲያ ምንድነው የታዘዝንበት የሆነውን ዒባዳ አስተካክለን እንድንቀረው የታዘዝነውን ቁርአንን ቀለል ባለ መንገድ እንድንቀረው የሚያደርግልን መንገድ ነው። ስለዚህ ይህ የቁርአን ነጠብጣብ በራሱ ዒባዳ አይደለም። እነዚህ ነገራቶች ዒባዳ በሚለው ውስጥ ሳይሆን የሚገቡት መስለሐተል ሙርሰላ ወይም መሷሊሐል ሙርሰላ በሚለው ውስጥ የሚገቡ ናቸው። መሷሊሐል ሙርሰላና ዒባዳን ሰዎች እንደዚህ በሚያቀላቅሉበት ጊዜ ዒባዳና ዒባዳ ያልሆነ ነገር ይቀላቀላሉ። ዲንና ዱንያን ይቀላቅላሉ። ይህንን ነገር በመቀላቀል ነው ነብዩ ሰለላሁ ዐለይሂ ወሰለም በጥቅል የከለከሉትን የቢድዓ ርዕስ ሰዎችን ለማምታታት የሚጠቀሙበት ማለት ነው። ከዛም እንደሰማችሁት ምን አለ ረሱላችንም ዐለይሂ ሰላቱ ወሰላም እንዲህ ይላሉ፣ መን ሰነ ፊል ኢስላሚ ሱነተን ሐሰነተን ፈለሁ አጅሩሃ ወአጅሩ መን ዐሚለ ቢሃ በዕደሃ ሚን ገይሪ አን የንቁሰ ሚን ኡጁሪሂም ሸይእ። በእስልምና ውስጥ ጥሩ ቢድዓን ያስገኘ ሰው ጥሩ ነገርን ያስገኘ ሰው ፈለሁ አጅር አለው። ወአጅሩ መን ዐሚለ ቢሃ በዕደሃ ያንን የተገኘውን አዲስ ክስተትን ተከትሎ የሚሰራው ሰው አጅር አለው። ሐዲሱ ይቀጥላል፣ ወመን ሰነ ፊል ኢስላሚ ሱነተን ሰይአተን ካነ ዐለይሂ ዊዝሩሃ ወዊዝሩ መን ዐሚለ ቢሃ ሚን በዕዲሂ ሚን ገይሪ አን የንቁሰ ሚን አውዛሪሂም ሸይእ። አሁንም በተቃራኒው በእስልምና ውስጥ መጥፎ ቢድዓን ያስገኘ ሰው መጥፎ አዲስ ክስተትን ያስገኘ ሰው ካነ ዐለይሂ ዊዝሩሃ ቅጣት አለበት ላስገኘበት። ያንን ተከትሎ ለሚሰራው ሰው እንደዛው ነብዩ ሰለላሁ ዐለይሂ ወሰለም እዚህ ሐዲስ ላይ የከፈሉት ሱናን ነው ወይስ ቢድዓን ነው? እንደሰማችሁት ይህ ግለሰብ ምንድነው ያለው? ጥሩ ቢድዓን ያስገኘ ሰው ይሄ በግልጽ በነብዩ ሰለላሁ ዐለይሂ ወሰለም ላይ ውሸት ነው። ምክንያቱም ነብዩ ሰለላሁ ዐለይሂ ወሰለም ጥሩና መጥፎ ብለው ሲናገሩ የተናገሩት ሱና ላይ ነው። ሱናን ነው መልካምና መጥፎ ብሎ የከፈሉት እንጂ ስለ ቢድዓ ሲናገሩ ኩሉ ቢድዓቲን ضላላ ሁሉም ቢድዓ ጥመት ነው ያሉት እንጂ ቢድዓቱን ሐሰና ቢድዓቱን ሰይአ ብለው አልተናገሩም ነብዩ ሰለላሁ ዐለይሂ ወሰለም። እዚህ ጋር የነብዩን ሰለላሁ ዐለይሂ ወሰለም ሐዲስ በስሜታቸው ከመፈሰር ይልቅ በደንብ ነገሩ ላይ ቢያስተውሉ ኖሮ ግልጽ ይሆንላቸው ነበር። ምክንያቱም ነብዩ ሰለላሁ ዐለይሂ ወሰለም ሱና ላይ ሱነተን ሐሰና ሱነተን ሰይአ ብለው መልካም የሆነ መንገድ መጥፎ የሆነ መንገድ ብለው ከፈሉ። ቢድዓ ላይ ለምንድን ነው ያልከፈሉት? ለምንድን ነው ቢድዓቱን ሐሰና ቢድዓቱን ሰይአ ብለው ያልከፈሉት? ይህንን አንድ ንጹህ አቅል ያለው ሰው ቆም ብሎ ቢያስተውል ቢድዓ ሁሉ መጥፎ መሆኑን በዚህ ራሱ ለቢድዓ ማስረጃ ብሎ ባመጣው የቢድዓን መጥፎነት መረዳት ይቻል ነበር። አንደኛ ይሄ ነው። ሁለተኛ ነብዩ ሰለላሁ ዐለይሂ ወሰለም ይህንን ሐዲስ የተናገሩበትን ክስተት በምንመለከትበት ጊዜ ነው። ይህም የተከሰተው ነብዩ ሰለላሁ ዐለይሂ ወሰለም የተወሰኑ በድህነት የተጎዱ ሰዎችን ሲያዩ በጣም አዝነው ሰዎችን ሶደቃ እንዲሰጡ ካነሳሷቸው በኋላ አንድ ከአንሷር የሆነ ሰው ይህንን ነገር ጀመረ። እሱን ተከታትለው ይህንን ነገር ሲያደርጉ ነብዩ ሰለላሁ ዐለይሂ ወሰለም ይህንን የታወቀ የሆነ ሐዲስን ተናገሩ። ምን አሉ? መን ሰነ ፊል ኢስላሚ ሱነተን ሐሰነተን ፈለሁ አጅሩሃ ወአጅሩ መን ዐሚለ ቢሃ በዕደሁ ሚን ገይሪ አን የንቁሰ ሚን ኡጁሪሂም ሸይኡን ወመን ሰነ ፊል ኢስላሚ ሱነተን ሰይአተን ካነ ዐለይሂ ዊዝሩሃ ወዊዝሩ መን ዐሚለ ቢሃ ሚን በዕዲሂ ሚን ገይሪ አን የንቁሰ ሚን አውዛሪሂም ሸይእ። በእስልምና ላይ መልካም የሆነን መንገድ የጀመረ ያንን መልካም መንገድ እሱን ተከትለው ሰዎች ከሰሩ ከነሱ አጅር ሳይቀነስ የሰዎች አጅር በሙሉ ለሱ ይሆናል። ልክ እንደዚሁ በእስልምና ላይ መጥፎ የሆነን መንገድ የጀመረ እሱን ተከትለው ያንን መጥፎ ስራ የሰሩት የነሱ ወንጀል ሁሉ ለሱ ይሆናል ከነሱ ወንጀል ምንም ሳይቀነስ። ስለዚህ በዚህ ሐዲስ ላይ ሱና ወይም መንገድ ለሁለት እንደሚከፈል አየን። ሱነተን ሐሰና ሱነተን ሰይአ፣ መልካም የሆነ መንገድ መጥፎ የሆነ መንገድ። ነገር ግን ነብዩ ሰለላሁ ዐለይሂ ወሰለም ሱናን ሲከፍሉ ሱነተን ሸርዕያውን ነው ወይስ ሱነተን ሉጋዊያን የከፈሉት? ነብዩ ሰለላሁ ዐለይሂ ወሰለም የነብዩ ሰለላሁ ዐለይሂ ወሰለም ሱና በማለት የምናውቀውን ሳይሆን ሱነተን ሉጋዊያውን የቋንቋውን ሱና ነው። ሱና በቋንቋ ደረጃ ደግሞ መንገድ ማለት ነው፣ ጦሪቅ ማለት ነው። መንገድ ደግሞ ከመንገዶች ውስጥ መልካም የሆነ መንገድ አለ ወደ ጥሩ መንገድ የሚመራን፣ ከመንገዶች ውስጥ ደግሞ መጥፎ የሆነ መንገድ አለ ወደ መጥፎ ነገር የሚመራን ማለት ነው። አንድ የአረበኛ ቃል በቋንቋ ደረጃ መምጣቱ ደግሞ ቁርአን ላይ የተለመደ ነገር ነው። ለምሳሌ ሶላት የሚለውን እኛ አብዛኞቻችን የምንረዳው ይሄ የምናውቀውን ሸሪዓዊ ሶላት ነው። ነገር ግን አንዳንዴ ቋንቋዊ ይዘቱን ደግሞ ይዞ ይመጣል። ቁርአን ላይ አላህ በቋንቋዊ ይዘቱ ተጠቅሞበታል። ወሰሊ ዐለይሂም ኢነ ሶላተከ ሰከኑን ለሁም። እዚህ ጋር አላህ ሱብሓነሁ ወተዓላ ወሰሊ ዐለይሂም ሲል ለነሱ ስገድላቸው ሳይሆን ዑድዑ ለሁም ለነሱ ዱዓ አድርግላቸው ነው። በዚህ አይነት መልኩ እያንዳንዱ የአረበኛ ቃል ቋንቋዊ ትርጉምና ሸሪዓዊ ትርጉም አለው። እዚህ ሐዲስ ላይ የተፈለገው ሉጋዊ የሆነውን ሱና ነው። ይህ መከፈሉ ደግሞ የሚገርም ነገር አይደለም፣ ከመንገዶች ውስጥ መልካምና መጥፎም ስላለ። ይህ ሁለተኛ ነው። ሶስተኛ አሁንም ይህ ሐዲስ ላመጡት ቢድዓ ማስረጃ እንደማይሆናቸው ከሚያመላክቱ ነገራቶች ውስጥ እዛው ሙስሊም ላይ በተዘገበ ሐዲስ መሰረት ነብዩ ሰለላሁ ዐለይሂ ወሰለም ምን ይላሉ? መን ደዓ ኢላ ሁደን ካነ ለሁ ሚነል አጅሪ ሚስሉ ማ ኡጅረ መን ተቢዐሁ ላ የንቁሱ ዛሊከ ሚን ኡጁሪሂም ሸይአ ወመን ደዓ ኢላ ضላለቲን ካነ ዐለይሂ ሚነል ኢስሚ ሚስሉ አሳሚ መን ተቢዐሁ ላ የንቁሱ ዛሊከ ሚን አሳሚሂም ሸይአ። ነብዩ ሰለላሁ ዐለይሂ ወሰለም እዚህ ሐዲስ ላይ ምን ይላሉ? ወደ መልካም ነገር የተጣራ የተከተለውን ሰው ሁሉ አጅር ያገኛል ከነሱ አጅር ሳይቀነስ፣ ወደ መጥፎ ነገር የተጣራም
የእነሱን ወንጀል ያገኛል ከእነሱ ወንጀል ሳይቀነስ ይላሉ። እንደሚታወቀው ሐዲስን ሐዲስ ይፈስረዋል። የቅድሙን ሐዲስ መን ሰነ ፊል ኢስላሚ ሱነተን ሐሰና በማለት የተፈለገውን ሐዲስ ይህ አሁን የተመለከትነው ሐዲስ ያብራራልናል ማለት ነው። ስለዚህ የተፈለገው ሱና በማለት ሉጋዊ የሆነው ቋንቋዊ ትርጉሙን እንጂ ሱና በማለት የነብዩ ሰለላሁ ዐለይሂ ወሰለምን መንገድ ለማለት አይደለም። ከዚህ ውጭ የዘረዘራቸው ነገራቶች አሉ። መውሊድ ውስጥ እኮ እንደዚህ ይሰራል ምናምን እያለ የጠቃቀሳቸው ነገራቶች አሉ። መውሊድ ምስኪኖችን፣ የተራቡትን፣ የታረዙትን ማብላት ማልበስ ነው። መውሊድ ስለ ረሱላችን ዐለይሂ ሰላቱ ወሰላም ታሪክ ማስተማር መተዋወስ ነው። እንዴት እንደተወለዱ አስተዳደጋቸው እንዴት እንደሆነ በውስጡ ምንም አይነት መጥፎ ነገር የለም። አንድ ዒባዳ ቢድዓ ነው ወይስ ቢድዓ አይደለም ተብሎ የሚፈረድበት በራሱ ያ ተግባር የነብዩ ሰለላሁ ዐለይሂ ወሰለም ትእዛዝ አለበት ወይስ የለበትም ከሚል አንጻር ታይቶ እንጂ ውስጥ ላይ ምን ይሰራል በሚል አይደለም። ይህንን ከተመለከትነ ብዙ ሸሪዓው ክልክል ያደረጋቸውን ነገራቶች ተቀባይነት እንዲኖራቸው ልናደርግ ነው። ነብዩ ሰለላሁ ዐለይሂ ወሰለም ኸይር ነገር ሆኖ ያላመላከቱን ነገር የለም። ሸር ነገር መጥፎ ነገር ሆኖ ደግሞ ያላስጠነቀቁን የሆነ ተግባር የለም። መውሊድ ኸይር ነገር ቢሆን ኑሮ መጀመሪያ እንድናከብር ትእዛዝ የሚሰጡን ነብዩ ሰለላሁ ዐለይሂ ወሰለም ነበሩ። ምክንያቱም ኸይር ነገር ሆኖ እኔ ያላመላከትኳቸው የሆነ ነገር የለም ብለውናል። ታዲያ መውሊድን ረስተውት ነው ልንል ነው? ሱብሃንአላህ። ከዛም ይህ ግለሰብ በራሱ አንደበት መውሊድ የተጀመረበትን ጊዜ በዚህ መልኩ ይገልጽልናል። የተጀመረውም እንደ ሂጅራ አቆጣጠር በ7ኛው ክፍለ ዘመን ሲሆን መሊኩል ሙዘፈር ወይም ደግሞ አቡ ሰዒድ በመባል የሚታወቁት ታላቅ ሸህ ናቸው። እነዛ በኸይር በላጭ ናችሁ ተብለው የተመሰከሩላቸው ቀደምቶቻችን አያውቁትም ማለት ነው። ልንከተል የሚገባውም እነሱን ከማ ቃለ ቃኢሉኩም ወኩሉ ኸይሪን ፊትባዕ መን ሰለፍ ወኩሉ ሸሪን ፊብትዳዕ መን ኸለፍ። ማንኛውም ኸይር ነገር የሚገኘው ሰለፎችን በመከተል ነው ተብሏል። እነዛ ሰለፎች ደግሞ ይህንን መውሊድ ከኸይር ነገር አልቆጠሩት። ስለዚህ የሰዒድ ኩላሊት ወይም የሴዶ ኩላሊት ከመሸጥ ተርፏል፣ ኩላሊቱን ከመሸጥ ተርፏል ማለት ነው። ነገር ግን ያው ቅር እንዳይላቸው በግ ወይም ፍየል አረድ አድርግና የበጉን ወይም የፍየሉን ኩላሊት ሽጠው እንጂ ለመውሊድ ማስረጃ ከቁርአንና ሐዲስ ተገንቷል ብሎ የሚመጣ ሰው ኢየሱስ ጌታ ነው የሚል ከመጽሐፍ ቅዱስ አለ ብሎ እንደሚከራከር ሰው፣ አላሁ መውጁዱን ቢላ መካን የሚል ቁርአን ላይ አለ ብሎ እንደሚከራከር ሰው፣ ክርስቲያኖች ኢየሱስ ጌታ ነው የሚለውን መጽሐፍ ቅዱሳቸው ላይ ማምጣት እንደማይችሉት ሁሉ አህባሽና መሰል የቢድዓ አካላት መውሊድ የታዘዝንበት ዒባዳ ለመሆኑ ከቁርአንም ከሐዲስም አያመጡ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።